አላህ ፈጥሮን ትቶናል የሚባለው ሀሳብ ነው። ዴይዝም ስማቸው ኢብራሂም መሐመድ በመሆንበት ነገር ግን አይዲዮሎጂካል የሆነ እይታቸው በሙሉ የተቀየረበትና ሰዎች ወደ እስልምና ሲመጡ ጋይድላይን አለ። ጋይድላይን አለ። ሙስሊም ያልሆኑ ሰዎች ስለ እስልምና የሚጠይቁትን ጥያቄ የሚመልስበት ዌብሳይት አለ። ማሻአላህ አቅሙን አይቻልም። በጣም ቃላቶችን መጃዚ በሆነ መልኩ ተጠቀማቸዋለሁ። በጣም ሙለኸስ ነው። በጣም ግን በውስጡ ያው ኸይሩል ከላም ማ ቀለ ወደለ ነውና ከንግግር በጣም ምርጡ ያጠረ ብዙ ገላጭ መሆኑን በመቻል ነውና እንዲህ አይነት ነገሮችን በደንብ አይቼበታለሁ። ይህ መጽሐፍ ዛሬ ዑስማን የተጓዘው ጉዞ ከዜሮ ወደ አንድ ነው። የዓለማችን ረጅሙ ጉዞ ከዜሮ ወደ አንድ ነው ይባላል። from nothing to something የመጣህበት መንገድ የሰበርከው ዝምታ የከፈትከው በር በጣም መልካም እንደሆነ አስባለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ኢብራሂም እስኪመጡ ነው የመጣሁት። ያው እንግዲህ ያው ሸኾቹ ውሃ እስኪገኝ በተየሙም ባሉት መሰረት የተወሰኑ ሀሳቦችን እንድገልጽ ዕድሉ ስለተሰጠኝ በመጀመሪያ አመሰግናለሁ። ይህ ስራ አነሳስቶ አስጀምሮ በመጨረሻ መንግስት እንድትፈጽመው እዚህ ድንቁ ብርሃን አግኝቶ ሰው ሊደርስ መብቃቱ መታደል ይመስለኛል። ሰዎች ይጥራሉ፣ ይለፋሉ። ስለዚህ መፈለግን መጣርን ነው። መጨረሻ ላይ እውን የሚሆነው ግን በአላህ ተውፊቅ ነውና ትልቅ ነገር ነው። ሰዎች አንድ ትውልድ እንዲታሰቡ መጽሐፍን ጻፉ ይባላል። አንድ ትውልድ 100 ዓመት ጊዜ ውስጥ ከ30 አንድ ትውልድ ቢሆን almost a year ሰዎች ጭንቅላት ውስጥ ሰዎች የሚቀመጡት መጽሐፍ በመጽሐፍ ነው ይባላልና በጥሩ እንቀመጥ አላህ ያደርገን። በተለይ በዚህ ዘመን ሜንስትሪሙ በጣም አንታይ ኢስላሚክ የሆኑ ፕሮፓጋንዳን በሚነዛበት ኢስላምን ሙስሊም ካልሆኑ ሰዎች እስልምናን ይነግሩናል አይደል? እናንተ ሰባት ሚስት ይሉናል ማለት ተሳስታችኋል። እኔ ኢብራሂምን ነው የምትነግሩት ከሆነ እኔ ሐቅ ወይ መንገር ያለብኝ እኔ ነበር። ትገላላችሁ ይሉኛል። እኔ ያ ማረከው የምታወሩት ሰው ያወቃችሁ ቢሆን ጥሩ ነው። ብዙ ነገር ይነግሩኛል፣ እኔ ልነግራቸው ሲገባ ይሄ የሜንስትሪሙ ዱላ ሙስሊሙን ዴይዝም ወደሚለው ሀሳብ አጥቷል። አላህ ፈጥሮን ትቶናል የሚባለው ሀሳብ ነው ዴይዝም። ግን ከዛ ከፍ ሲል ኤቲዝም ያው ነን ሪሊጂየስ መሆን ማለት ነው። በጣም ትልቅ የሆነ ሙቭመንቶች አሉ ሰዎችን ከአስተሳሰብ ቦታቸው እንዲፈልሱ የማድረግ ስማቸው ኢብራሂም መሐመድ በመሆንበት ነገር ግን አይዲዮሎጂካል የሆነ እይታቸው በሙሉ የተቀየረበትና ከእስልምና የመፈናቀል ሂደት ነው። ከዛ ይሄዳል አግኖስቲሲዝም። ኤቲዝም አምላክ የለም፣ አግኖስቲሲዝም ደግሞ ቢኖርም ላይኖርም ይችላል ፕሩፍ የሚል ሀሳብ ነው። ከዛ ከፍ ብሏል። ስኬፕቲክ ሆኗል። ኦልሬዲ በቃ ከነገሮች እየሸሸ ያለ ሰው እኔ ሰው ስለመሆኔ አሁን ያሉት ነገሮች የሚታዩ ነገሮች እውነት ናቸው አይደሉ ማወቅ አልቻልኩም እንደሚል ሹብሃ ኢሉዥን እነዚህ የሆኑ ሀሳቦችን በየሜንስትሪሙ ላይ በየመድረኩ ላይ በተለይ ቨርቹዋል ነው እንትኑ ላይ በበዛበት ሰዓት ሰዎችን አላከብር ዕቁል ማናገር በእነሱ ቋንቋ በተለይ አምሶሪ መስጊድ አካባቢ ያለን ዳዕዋ ከዳይናሚኩ ጋር አብሮ እየሄደ ነው ብዬ አላስብም። ምን ያህሎቻችን ይሄ አሁን የምናወራውን ሀሳብ አውቀን በዚህ ልክ ያው ቁርአን ምን እንዳስተማሩ ቁል ሃዚሂ ሰቢሊ አድዑ ኢለላሂ ዐላ በሲራ ኤቪደንስ ቤዝ ኦዲየንሳችንን ማወቅ ወጣቱን እንዴት ነው የምናናገረው? በምን ቋንቋ? ምን አይነት ስልት፣ ሜቶዶሎጂ፣ ኮንቴንት እነዚህ ሁሉ ነገሮች የተረጁ ሆነው እንዲመጡና ነቢያዊ ስራ መሆኑን ከኔ በላይ ቅድም ዶክተር በብዙ መልኩ
ደመቅ ያለ እይታዎችን በደንብ አሳይተናልና የረሱሉ ዓለይሂ ሰላቱ ወሰላም ሰልፍለስነስ ነው። እኛ ደግሞ ቅድም በዛው ሐሳብ ላይ በረሱሉ ሰለላሁ ዐለይሂ ወሰለም መሐባ ስም መድህ ስም ሸቀጥ ነው የሚለው ቃል ሰምቼ በጣም ከባድም አስፈላጊ ሐሳብ ይመስለኛል። ወደ መጽሐፉ አቀራረቡን ዝም ብዬ ተወሰነ ያህል ሐሳብ ለመስጠት ያህል ነው። መጽሐፉ ከመድህ ወይም ከፕሬዝ ወደዚህ ፈቀቅ ይልና ከሸማኢል ሙሐመድያ ትርሚዚ እንደዘገቡት የጻፈው መጽሐፍ አለ። ወደ 56 አካባቢ ቻፕተሮች አሉት። ከ400 በላይ ሐዲሶችን ያጨቀ። ከዛ አንፃር ይህ መጽሐፍ ሳየው ብቻ ነው የመጀመሪያ ነገር የኮንቴንት ጉዳይ ነው። እሱ ቁርአናዊና ሐዲሳዊ የሆኑ ሐዲስ ሐሳቦች በደንብ ቢታጠቅ የሚል የግል ሐሳብ አለ። ከዛ ውጭ ግን መጽሐፉ እንዳልኳቸው ኦዲየንሱ ነን ሙስሊም ሆኖ ቶሎ ሰርፕራይዝ ሰዎች ወደ እስልምና ሲመጡ ጋይድላይን አለ። ጋይድላይን አለ። ሙስሊም ያልሆኑ ሰዎች ስለ እስልምና የሚጠይቁትን ጥያቄ የሚመልስበት ዌብሳይት አለ። ፍሪ የሆነ ገብቶ ሰዎች አክሰስ ለኢስላም እኔን ሳይጠይቀኝ እኔ እስልምና ጋር ብዙ የተያዘ ባህሪ ስለሌለኝ ገብቶ ስለ ፖሊጋሚ ሊሆን ይችላል፣ ስለ ቴሮሪዝም ሊሆን ይችላል፣ ብቻ ኢስላም ጠል የሆኑ እሳቤዎችን ፕሩፍ ለማድረግ ቢፈልግ ማየት የሚችለው ዌብሳይት የለም። ይሄ አሳይመንት ለሁላችንም ይመስለኛል። ዌብሳይት በጣም ዴቨሎፕ ይደረጋል። ብዙ ማቃቸው ወንድሞችም አሉት ዌብሳይት ዴቨሎፕ የሚያደርጉ እንዲህ አይነት መሰል ነገሮች በተለይ ከነን ሙስሊሙ ወይም ከኢስላሙ ሜዳ ውጪ የሆኑ ሰዎች ወደ እስልምና የሚያደርጉትን ይሄ መታተር፣ ማየት፣ መጠየቅ መልስ ማግኘት የሚችሉበት የሆኑ አይነት ሪሶርሶች ያስፈልጉም። ከነን ሙስሊሙ ፐርስፔክቲቭ አንጻር ኢስላም እንዲህ ነው የሚሉ በስነ ጽሁፋዊ ይዘታቸው በጣም የተከሸኑ ማሻአላህ ምን አይቻልም። በጣም ቃላቶችን መጃዚ በሆነ መልኩ ተጠቅማቸዋለሁ። በጣም ሙለፍስ ነው። በጣም ግን በውስጡ ያውፈሩ ከላም ማፈል ለወደለ ነውና ከንግግር በጣም ምርጡ ያጠረ ብዙ ገላጭ ነው እንደምታል ነውና እንዲህ አይነት ነገሮችን በደንብ አይቼበታለሁ። መጽሐፍ አቅሙን ኢንሻአላህ ከዚህ በላይ እንደሚያደርግ አስባለሁ። ዛሬ ዑስማን የተጓዘው ጉዞ ከዜሮ ወደ አንድ ነው። የዓለማችን ረጅሙ ጉዞ ከዜሮ ወደ አንድ ነው ይባላል። from nothing to something ጽፈህ አታውቅም ከዚህ መሰለህ የመጀመሪያው። ስለዚህ ወንድም ምንድን ያደረገው ማለት ከዜሮ ወደ አንድ ያደረገው ጉዞ አለ። የኳሊቲ ኢሹ ምናምን አሁን ብዙ ኢሹዎች ላይሆን ይችላል። በሩን ግን ሰብረዋል። አቀራረቡም የተለየ ሆኗል። ይሄ አቀራረብ ለማንም ጥያቄ መልሶች ያሉት ስነ ጽሁፋዊ በቱን ከሽኖ ቀርቦ ያው ስለ ረሱላህ ሰለላሁ ተወርቶ አልኩ ጽፈን አንጨርሰው ግን የመጣህበት መንገድ የሰበርከው ዝምታ የከፈትከው በር በጣም መልካም እንደሆነ አስባለሁ። አሁንም ቢሆን ኢስላም የወጣው ለዓለማት ሁሉ እንደሆነ አስበህ ወላሂ ለላስላላቸው ይገባል። ከስምና ውጭ ያሉ ሰዎች የኢስላምን ብርሃን እንዲያዩ ከማሰብ ለነሱ የሚያግዙ ስራዎች መስራት እንዳለብን አስባለሁ። ማለት መስጊድ ውስጥ ካለን ይሄ እንትና ጨዋታ ወጥተን ኢስላም የመጣበትን ሁለንተናዊ ዩኒቨርሳሊቲ ለዓለም ሁሉ ተደራሽ የሆነበት እንደሆነ አስበን እንዲህ አይነት ስራዎች መሰራት እንዳለባቸው አስባለሁ። እንደው ብዙ ስራዎች ላይ ዋለውና ዋሊያ መጽሐፍ መደብር ሱቅ ኡካዝን ያስታውሰኛል። ሱቅ ኡካዝ ከጃሂልያ በፊት የነበረ ከኢስላም በጃሂልያ ዘመን የነበረ በጣም የሚገርም በቃ ሰዎች፣ ጸሐፍቶች፣ ገጣሚዎች፣ ሀያሲያን ሁሉ የሚሰበሰቡበት የመጽሐፍት መድብል ነው። ከዛ በኋላ ነው ሙዓለቃት ሆኖ ካዕባ ላይ በጎሳ ደረጃ በነገራችን ላይ ትልቁ የረሱል ዓለይሂ ሰላም ሙዕጂዛው ስነ ጽሁፍ ነውና በስነ ጽሁፍ ከፍ ያለ ሰው ሲገኝ አንድ ትልቅ የጎሳ መመኪያ ነው የተገኘው። በዛ ውስጥ የነበረው ትሬንድ ይሄ እውቀትን ኢንተርቴይን ማድረግ የኢስላም ታሪካችንን ስንመለከተው የኢስላም ሲቪላይዜሽን ኖሌጅ ሲቪላይዜሽኑ አይነኬ ነው ይባላል። የኢስላም ሲቪላይዜሽን የኢስላም ስልጣኔ የእውቀት ፓርቱ ከፖለቲካል ሲቪላይዜሽኑ ከሌሎች ፓርቶች አንፃር
በጣም ጎልቶ የሚሸጥ ሐሳብ ነው ያለው። እንደውም አሁን ላይ የኖቤል ሽልማት ተብሎ እንግዲህ አንቶኒ ኖቤል እንዴት ወደዛ እንደሄደ እናውቃለን። ከድማሚት መስራት ችንብር አግኝቶ ከዛ ዓለም ላይ አስተዋጽኦ ያደረጉ ሰዎች በሚል ሽልማት ይሰጣል። አሁን ላይ እነዛ ሁሉ ጸሐፍቶች በኢስላም ታሪክ ውስጥ የነበሩ ሰዎች ቢመጡ ይባላል የኖቤል ሽልማቱን ሁሉንም እነሱ ወስዱት ነበር ይባላል። ሱብሃንአላህ። እነዛ ሰዎች ያ ስራቸው ያ ስትራይቭ ማድረግ ያ በጣም መትጋታቸው ዛሬ ላይ እነሱ ቢኖሩ ኖሮ የኖቤል ሽልማት ጠራርገው ሙስሊሞች ይወስዱ ነበር እስኪባል በጣም አፊ የነበረ የእውቀት ከፍታ ማማ ላይ የደረሰ ሐሳብ ነበርና በኢትዮካስ ወይም ደግሞ ሱፕርካስ ያው በጃሂልያ ጊዜ ነበረው ይሄ አስተሳሰብ አይ ዛሬ መስጊድ ላይ መመለስ ያለበት ይመስለኛል። እንዲህ አይነት ስነ ጽሁፋዊ እንትኖች መስጊዶቻችን ትሬንድ ሊያደርጉት ይገባል ብዬ አስባለሁ። ቁጭ ብለን ሐሳብ እንገመግምበት፣ ሐሳቦች ኢንተርቴይን ይደረጉበት። ዋልያንን ሳላመሰግን አላልፍም። ብዙ እንዲህ አይነት የማህበረሰባችን እውቀት ነክ የሆኑ ሐሳቦችን ሲያስተናግድ ያለውና በዚህ አጋጣሚ ዋልያን አመሰግናለሁ። ወንድማችን ዛሬ አንድ ልጅ ወልደሃል። ከዜሮ ወደ አንድ ያደረከው ረጅም ጉዞ አላህ ተውፊቁን ሰጥቷል። እኛም እዚህ ውስጥ ያለን በጣም ብዙ አቅም ያለን ሰዎች አለን። ወንድማችንን በምንችለው አቅም እንደምናገዘው ተስፋ አደርጋለሁ። ለተሰጠኝ ዕድል በጣም ዛክሙና ሼህ ባረከላሁ ፊኩም። በኡስታዞች መሃል አንዳንዴ ቃላቸው ሲሆን ይቻላል ነው። هذا وصلى الله وسلم على نبينا محمد وعلى اله وصحبه. السلام عليكم ورحمه الله وبركاته.